በኢየሩሳሌም ታላቅ የመቅደስ መታደስ በዓል ሆነ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 22 በኢየሩሳሌም ታላቅ የመቅደስ መታደስ በዓል ሆነ የሚል ቃል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘመነ መገለጥ በስጋዌው ወራት ወንጌላዊ ቅዱስ ዮሐንስ የከተበልን ነው። 5 መመላለሻ ባላት በሰለሞን ቤተ መቅደስ ደጅ ለአገልግሎት ለፈውስ ጌታ በሚንቀሳቀስበት ጊዜ ክረምት ቀርቦ ነበርና የኢየሩሳሌም ቤተ መቅደስ መታደስ ሆነ ይላል። ወገኖቼ ዛሬ በኮዬ አምሳለ ኢየሩሳሌም በሆነችው በምስራቋ ደጅ ላይ ዛሬ ልክ እንደ ክርስቶስ በቤተ መቅደሱ ለአገልግሎት ለበረከት እንደተመላለሰ ታላቁ የወንጌል የልማት አባት ብፁዕ አባታችን ብፁዕ አቡነ ሳዊሮስ በተገኙበት ታላቅ የመቅደስ መታደስ በዓል ሆኗልና እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለ እግዚአብሔር ሕያው ቤተ መቅደስ የተባልን እኔና እናንተ የሥላሴ ሕንፃዎች ነው። አዎ መጽሐፍ ሲናገር ሰውነታችሁን ሕያውና መስዋዕት የተቀደሰ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይልና በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ጥቂት ደቂቃ እዚህ ላይ ብቻ መናገር እፈልጋለሁ። አዎ ይህ ዓለም ብርሃነ ዓለም ቅዱስ ጳውሎስ ምን እንደሚመስል በሮሜ ላሉት ለመንፈስ ቅዱስ ልጆቹ ያመለከተበት ነው። የዓለሙ ጉዳይ በብልየት ኃጢአት ወይንም ደግሞ በመተዳደፍ በድካም ውስጥ የተዋጠ ዓለም ስለሆነ እናንተም ደግሞ በልባችሁ መታደስ ልትለወጡ ዓለሙን ልትመስሉ አይገባም። አዎ ቤተ መቅደሱ በቅባ ሜሮን ከብሯል፣ በሊቀ ጳጳሱ ቡራኬ ከብሯል። ዛሬ ቤት የነበረው ሲሰራ ቤት የነበረው ሲባረክ ደግሞ ቤተ ክርስቲያን ሆኗል። እንኳን ደስ ያላችሁና እኔና እናንተ ስንሰራ ሰዎች ነበርን። ስንታደስ በልደተ መንፈስ ቅዱስ በረድኤተ እግዚአብሔር ስንታደስ ሀብተ ወልድናን ስመ ክርስትናን ስናገኝ ደግሞ ከሰውነት ባለፈ የክርስቶስ ልጆች ክርስቲያኖች ሆነናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወገኖች በተሰራው በታደሰው ቤተ መቅደስ ውስጥ በኃጢአት ሳይሆን በጽድቅ እንድንኖር፣ በኃጢአት ሳይሆን በንስሐ እንድንኖር፣ በወንጀል ሳይሆን በወንጌል እንድንኖር ቅድስት ቤተክርስቲያን መልእክቷን ታስተላልፋለች። ስለዚህ ዛሬ የመቅደስ መታደስ ሆኗል። እኔና እናንተን ከገቢረ ኃጢአት ወደ ገቢረ ጽድቅ እንድንመለስ ያስፈልጋል። ሰው ሃይማኖቱን አያድስም፣ ሰው በሃይማኖት ይታደሳል። አንዳንድ ግራ የገባቸው ሰዎች ሃይማኖትን ለማሻሻል ይጥራሉ። ሰው በሃይማኖት ይሻሻላል እንጂ ሃይማኖትን አያሻሽልምና ስለዚህ ቤተ መቅደሱ አምሮ ደምቆ እንደታየ እኔና እናንተም በወንጌል በበጎ ምግባር ደምቀን እንድንታይ ቸሮ አምላካችን እግዚአብሔር ይርዳል። የእግዚአብሔር ቸርነት የእመቤታችን አማላጅነት የታላቁ አባት የብፁዕ አቡነ ሳዊሮስ በረከትና ጸሎት ከሁላችን ጋር ይሁን። ይቆያል።